ጋይስ ኤብዴ እንዳታሳልፋችሁ በእናታችሁ ኤብዴ እንዳታሳልፋችሁ በፈጣሪ እና አሁን የሚለው ማለት ነው። ስለ እርዳታ እኮ ነው። እና እኔ ቤተሰብ የለኝም እና ለመጀመሪያ ሀገር መከላከያ ሰራዊት ነበርኩት። ያ የመከላከያ አባል ነበርኩትና ከዛ ከሀገር ቤትም ደግሞ መከላከያ ቤት ፈልጋ አይደለም የመጣሁት እና ፖሊሶች ይዞኝ ማለት ነው በግዴታ አስገቡኝ መከላከያ ቤት አስገብቶኝ ደግሞ እኔ ቀጠናዬ ጎንደር ነውና ከጎንደር የሰራው ደግሞ ፋኖ ማረኩኝ ደግሞ እኛ ብዙ ነበረን ወደ 80 ምናምን ሰው ነው በቃ ብዙ ሰው ነበረና ከዛ ወደ ሀገር ቤት ነው ፋኖም ደግሞ እዛ ያለን ጊዜ መጥፎ ነው መከላከያ ቤት ያለው ጊዜ ሰው እንዳሉ መጥፎ ነው ፋኖ ከተያዛችሁ ያርዳሉ ምን ያርጋሉ ብዙ ወሬ የሰማን ነበረና ከዛ ማረኩኝ አልተገደለኝም እስካሁን ፈጣሪ ይመስገን አልገደለኝም እና እኔ አልሞትኩም አለው በህይወት እና የሁለት አመት ማለት ነው እናቴ ሳይገናኝ ማለት ነው ስልኬም የለኝም እና ፋኖ ማርኮኝ ወደ ሊቢያ ሸጡኝ ኧረ ጋይስ ይኸው ቪዲዮ ስሙ በእናታችሁ አማርኛ የምትሰማ ብቻ ማለት ነው ስማ ጆሮ ያለው ይስማ ጆሮ የሌለው ግን ስለሌለው ምንም ማድረግ የለበትም ጆሮ ያለው ይስማ ይህ ቪዲዮ እስከ መጨረሻ እና አሁን ሊቢያ ላይ ነው ያለው ታምሜ ማለት ነው ሕክምና ቤት ነው ያለው ይኸው መድኃኒት አይታችኋል ይኸው መድኃኒት በጣም ይሄ ዶክተሩ እንዳዘዘልኝ ማለት ነው አራት ነው ሰው የሚውጠው ዋይ ራሱ የሚሰጡኝ ሰው የለም ይህ መድኃኒት በእውነት አራት ነው የምንወጣው የተባለ ነው እናም ዋይ ራሱ የሚሰጡኝ ሰው የለም ቤት ኪራይ የለም ከዛ ብር የቤት ኪራይ የለምና በቃ በጣም የተቸገርኩ ነው አለው እና ቤት ኪራይ የተጠየቁኝ ነው በቃ 300 ብር ነው ያሉ ግን ብር ከየት ነው የማገኘው? እሺ ቤተሰብ የለኝም አግዙኝ በእናታችሁ አግዙኝና በእናቴ እዚህ ብቻ ልውጣ ወይም በቃ የተወሰነ አግዙኝና ወደ ኢትዮጵያ ከመለሱ ማለት ነው ሰርች ልክፈሉ እዚህም ዋናው ጤና ነው ከዳንኩ ማለት ነው አሁን ተማምነኝ ከዳንኩ ማለት ነው የእናንተ ብርም ስራው የቱም ሀገር እጅ ማለት ነው ብር አስገቡልኝና ትንሽ ብር አስገቡልኝና ሕክምና እየወሰድኩ ማለት ነው ከዛ ከተዳንኩ የቱም ሀገር ስራ ይስጥል ልፈልጉ ነው ካገኘው ሰርች ልክፈሉ ወይም በቃ ወደ ሀገር ቤት ሊመልሱ በእናታችሁ ጋይስ በእናታችሁ እኔ እኮ የእናንተ ወንድም ነው የእናንተ ልጅ ነው ወንድ ልጅ ሁሉም ነገር ስለሚያጋጥም እንደዛ ነው ግን የቱም ክልል አማራ ክልል ሆነ ኦሮሞ ክልል ነው እኔ ግን ደቡብ ነኝና አማርኛ ብዙም አይችልም እና በእናታችሁ እርዱኝ አማራ ይሁን ኦሮሞ ይሁን እኔ ሲመጣው ማለት ነው ስለ ብሔር አይደለም የመጣሁት ስለ አንድ ኢትዮጵያዊ ሀገሬ ብቻ ነው የመጣሁት እና ስለ ሀገር መጥቼ አሁን ተሽጬ ሊቢያ ስላለው በቃ በጣም የተቸገርኩ ነው የሚጠጣው ውሃ ራሱ የለኝም በእናታችሁ